ካቶሊክ የአምልኮ ማዕከል የቴሌቪዥን አገልግሎት የዕለቱን አገልግሎታችንን በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ ስም እንጀምራለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ሐዋርያቱን ባዘዛቸው መሰረት ጌታ ብርሃን ያልበራላቸው ወገኖች ወደ ብርሃን በመምጣት እንዲድኑ ክርስቲያኖች ሁሉ ይህንን ታላቅ ተልእኮ በታላቅ ትጋት ልንፈጽመው ይገባናል። ለሰው ዘር በሙሉ የሕይወት ብርሃን ሰጪ የሆነውን የወንጌሉን መልእክት በኢትዮጵያና በመካከለኛው ምስራቅ ለሚገኙ ወገኖቻችን በዚህ ቴሌቪዥን ጣቢያ በሳምንት 2 ቀኖች ዘወትር ሰኞ ከምሽቱ 4 ሰዓት እስከ 4 ተኩል ድረስ እንዲሁም ሮብ 12 ተኩል እስከ 1 ሰዓት ድረስ እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በትህትና ስለ አገልግሎታችን ይበልጥ ማወቅ ከፈለጋችሁ ወይም መንፈሳዊ ምክር የምትሹ ከሆነ ጻፉልን ወይም ደውሉልን። በምንችለው ሁሉ ጥያቄያችሁን ለመመለስ ጥረት እናደርጋለን። አገልጋዮች ፌስቡክ ታብሮ ፓስተር ሰለሞን ጌታቸው፣ ፓስተር ኤልያስ አብዴ። ሁሉም ነገር አዲስ አደርጋለሁ ታላቅ ድንቅ ነገር እሰራለሁ ማዳኔን በኃይል አሳያለሁ እርሱም ደግሞ አሁኑ ይበቅላል አይዘገይም ፈጥኖ ይገለጣል ብሎ ሲናገረኝ ሰምቻለሁ ይህንን በተስፋ እጠብቃለሁ ደግሞ በዓይኖቼ አየዋለሁ ብሎ ሲናገረኝ ሰምቻለሁ ይህንን በተስፋ እጠብቃለሁ ደግሞ በዓይኖቼ አየዋለሁ ቀኑ ቅርብ ነው ሃሌሉያ 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 ልንጨብጠው ነው ሃሌሉያ አዲስ ነው አምላኬ ፈጽሞ አያረጅም ስራውም ሁልጊዜ አዲስ ነው ተወርቶ ተነግሮ አያልቅም አዲስ ዘመን በፊቴ መጥቷል የእግዚአብሔር ሥራ ይገለጣል እርሱም ደግሞ አሁን ይበቅላል በእኔም ላይ ደምቆ ይታያል ቀድሞ ካየሁት ከዚያ ክብር የሚበልጠው ሌላኛው ክብር ጌታዬ ይህን ያሳየኛል ማዳን ታምራቱን ያወጣል እግዚአብሔር ከማደሪያው ነቅቷል እነሆ እግዚአብሔር መጥቻለሁ ሁሉም ነገር አዲስ አደርጋለሁ ታላቅ ድንቅ ነገር እሰራለሁ ማዳኔን በኃይል አሳያለሁ እርሱም ደግሞ አሁኑ ይበቅላል አይዘገይም ፈጥኖ ይገለጣል ብሎ ሲናገረኝ ሰምቻለሁ ይህንን በተስፋ እጠብቃለሁ ደግሞ በዓይኖቼ ብሎ ሲናገረኝ ሰምቻለሁ ይህንን በተስፋ እጠብቃለሁ ደግሞ በዓይኖቼ አየዋለሁ በመንፈሳችሁ ሐሴት ያደረጋችሁ ዘመን እግዚአብሔር ንግግር የሰማችሁ ሰዎች ቀኑን እግዚአብሔር አምጥቶታል ሌላ ክብር አለ ሌላ ክብር ፈጽሜ እንዳሆንኩኝ አውቃለሁ ድካሜ ጉድለቴ ብዙ ነው ግን ደግሞ አንድ ነገር አውቃለሁ ጌታዬ በእኔ ብርቱ ነው ስለዚህም እየጓጓሁ ሁልጊዜ ጠባበቀዋለሁ
አደርጋለሁ አዲስ ነገር አለ ከፊቴ ጌታ የሚሰራው በሕይወቴ ይህን ለማየት ፈጥራለሁ ኋላ ያለው እጥራለሁ በአዲስ ጉልበት ሆኜ እነሳለሁ እነሆ እግዚአብሔር መጥቻለሁ ሁሉም ነገር አዲስ አደርጋለሁ ታላቅ ድንቅ ነገር እሰራለሁ ማዳኔን በኃይል አሳያለሁ እርሱም ደግሞ አሁኑ ይበቅላል አይዘገይም ፈጥኖ ይገለጣል ስናገረኝ ሰምቻለሁ ይህንን በተስፋ ጠብቃለሁ ደግሞ በዓይኖቼ አየዋለሁ ብሎ ሲናገረኝ ሰምቻለሁ ይህንን በተስፋ ጠብቃለሁ እግዚአብሔር ኮቴ እየተሰማኝ ነው እግዚአብሔር ኮቴ እየተሰማኝ ነው እግዚአብሔር ኮቴ አለ እግዚአብሔር ኮቴ አለ እግዚአብሔር ተነስቷል እግዚአብሔር ይሰራል እግዚአብሔር እየሰራ ነው ቃሉ ተሰጥቶኛል በእኔ ከልዑል ከእግዚአብሔር ዘንድ በእኔ በደካማው ሰው ሕይወት ብርቱ ነገር እንደሚያደርግ እኔም በፊቱ ቆሜያለሁኝ ያረጀውን ነገሬን ጥዬ እጠባበቃለሁ ጌታዬ በሙሉ ልብ ተዘጋጅቼ አዲስ ነገር እሰራለሁ ያለው አምላኬ ታማኝ ነው አምነዋለሁ እጠብቀዋለሁ በተስፋ ቃሉን ሰጥቶኛልና ጌታ ሲመጣ የዋለው ደወገግታ በዛሬው ዕለት የእግዚአብሔርን ቃል የምንመለከተው ከማርቆስ ወንጌል ምዕራፍ 1 ከቁጥር 1 ያለው ይሆናል። እግዚአብሔር አባታችን ይህንን ክፍል እንዲያስተምረን ሁላችንም እንጸልያለን። እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር አባታችን ሆይ አቤቱ አንተ እውነተኛ አስተማሪ ነህና በመንፈስ ቅዱስ አማካኝነት ለኔም ለወገኖችም ዛሬ ደግሞ እንድትናገር እንድታስተምረን እንድትፈውሰንም እንጸልያለን በጌታችን በኢየሱስ ክርስቶስ ስም አሜን። የማርቆስ ወንጌል ምዕራፍ 1 ቁጥር 1 እንደዚህ ይላል ቃሉ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እንደገና አነባዋለሁ። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። ይህንን ክፍል ርዕስ የሰጠሁት ወንጌል ባለቤት አለው የሚል ነው። የማርቆስ ወንጌልን የጻፈው ወንጌላዊ ማርቆስ ነው እና ብዙ ጊዜ ደራሲዎች መጽሐፍ በሚጽፉበት ጊዜ አስቀድመው መቅደም ይጽፋሉ። ከዚያ በኋላ መግቢያ ይኖራቸዋል። እንደገና ደግሞ ስለ ጻፊዎቹ የሚያውቁ ሰዎች ደራሲዎቹን የሚያውቁ ሰዎች ተጠርተው እነሱ ስለነሱ የሚመሰክሩት ምስክርነት አልፎ አልፎ ይጽፉና ከዚያ በኋላ ወደ ሀተታው ይገባሉ። ነገር ግን በዚህ በማርቆስ ወንጌል ላይ ስንመለከት የማርቆስ ወንጌል የጻፈው ማርቆስ ቢሆንም ነገር ግን የራሱን ስም አስገብቶ ስለራሱም አስቀድሞ ሲናገር አንመለከትም። ለምን ወንጌላዊ ማርቆስ የራሱን ስም አስቀድሞ አልጻፈም ብንል የመጀመሪያው መልስ የሚሆነው ባለቤቱ እሱ እንዳልሆነ በደንብ ጠንቅቆ ያውቅ ነበር። የማርቆስ ወንጌል ጻፊ ምንም እንኳን ወንጌላዊ ማርቆስ ቢሆንም ወንጌሉ የሱ አይደለም። ወንጌሉ የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ነው። ስለዚህ ወንጌል ባለቤት አለው። ባለቤቱ ሌላ እንደሆነ ስለሚያውቅ ለወንጌሉ አክብሮት እንዳለው በደንብ ስለተረዳ በደንብ አክብሮት ስላለው ወንጌላዊ ማርቆስ በፍጹም ወንጌሉን በሚጽፍበት ጊዜ በምንም መልኩ እሱም ድርሻ እንዳለው የሱን አስተዋጽኦ ለማሳየት ፈልጎ በታሪክ ውስጥ ትንሽ አሻራውን ጥሎ ለማለፍ ፈልጎ ስሙ ሲያስገባ እንመለከተም። ነገር ግን የወንጌሉን ባለቤት አስቀድሞ ያቀርብልናል። የወንጌሉ ባለቤት በዚህ ክፍል ላይ ማርቆስ እንደሚናገረው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ወንጌል ባለቤት አለው። ባለቤቱም የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ሰዎች እኛ በተፈጥሯችን በተለይ እንደዚህ እንደ ወንጌል ያለ ትልቅ እግዚአብሔር ታላቅ ስራ የሰራበት በሰው ልጆች ትውልድ ውስጥ ሁልጊዜ የሚታሰብ ነገር ውስጥ ቀርቶ በትንሿም እንኳን ነገር ውስጥ የኛን አስተዋጽኦ ማሳየት እንፈልጋለን።
በዛ ቦታ እንደተገኘን እኛ ምን እንዳደረግን ምን እንደሰራን ማሳየት እንፈልጋለን። ነገር ግን ወንጌላዊ ማርቆስ በእግዚአብሔር መንፈስ የሚመራ ሰው ስለነበረ ከዚህ ወንጌል ፊት እሱን ራሱን አስቀድሞ ማቅረብ አልፈለገም። አንድ ጊዜ በ16ኛው ክፍለ ዘመን ነው እና በሮም ያለውን የሴንት ፒተር ካቴድራል የሚባለው በሚሰራበት ጊዜ በህንጻ ውስጥ የተለያዩ መጽሐፍ ቅዱሳዊ ስዕሎችን የቅዱሳን ስዕሎችን የጌታ ክርስቶስን ስዕሎችን እንዲሰራ በጊዜው የነበሩት የቤተክርስቲያን መሪዎች ኃላፊነት ሰጡት። ማይክሌንጆሎ ደግሞ በጊዜው ታዋቂ የሆነ ሰዓሊ ሐውልት ሰራተኛ መሐንዲስ አርኪቴክት ነበር እና እሱ ብዙ ስዕሎችን ግሩም አድርጎ ሰርቷል። ብዙ የታወቀባቸው ስዕሎችን በዛ ካቴድራል ሰርቶ ዛሬም ቱሪስቶች እየሄዱ ይጎበኟቸዋል። እኔም አጋጣሚ አግኝቼ አንድ ጊዜ አይቻቸዋለሁ። አስደናቂ ናቸው። ነገር ግን የሚገርመው ነገር ምንድነው ያደረገው ማይክሌንጆሎ? ጌታችን ኢየሱስ ክርስቶስ በተሰቀለበት መስቀል ዙሪያን አካባቢ ልክ እሱም ተገኝቶ እንደነበረ ከዛው አጠገብ የራሱንም ስዕል እዛው እንደተገኘ አድርጎ አስቀምጧል። ለምን ብለን ብንጠይቅ ሰውየው ታዋቂ ነው፣ ዝና ያለው ሰው ነው፣ ስም ያለው ሰው ነው። ነገር ግን በዚህ እግዚአብሔር በሰራው ስራ ውስጥ እሱ እንዳለ ራሱ ማስገባት ፈልጎ ነው ያን ያደረገው። ወገኖቼ ወንጌል የማንም ስራ አይደለም። ወንጌል የእግዚአብሔር ስራ ነው። ወንጌል ደግሞ ባለቤት አለው። ባለቤቱም የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የዘመኑ ደግሞ ማይክሌንጆሎች ብዙ ጊዜ እኛው አገልጋዮች ነን። በአንድም በሌላ መንገድ በወንጌል ውስጥ ቀደም ብለን ወይም ደግሞ አስታከን የራሳችንን ምስል ማስቀመጥ እንፈልጋለን። እውነቱን ለመናገር የኔ ስም የኔ ዝና ወይም ደግሞ ሌላ ሰው ስምና ዝና ወይም አንድ የሆነ ነገር አንድ ሰው ከጨለማ ወደ ብርሃን አያመጣውም፣ ከሞት ወደ ህይወት አያሸጋግረው። ነገር ግን የሰውን ህይወት ካለበት አንስቶ ወደ ህይወት ሊያመጣ የሚችል የጌታችን የኢየሱስ ክርስቶስ ስም ብቻ ነው፣ የወንጌሉ ኃይል ብቻ ነው። ስለዚህ በምንም መልኩ የእግዚአብሔር ስራ የሆነውን ወንጌል እንዳለ ከማቅረብ ይልቅ የኛን ነገር ጨምረ ማቅረብ እንደሌለብን ከወንጌል ማርቆስ እንማራለን። ስሙን መጻፍ ይችል ነበር፣ ማን እንደወለደው ከየት እንደመጣ የአካባቢው መናገር ሲችል፣ ነገር ግን እዛ ሁሉ ሀተታው ሳይገባ ነገር ግን የወንጌሉን እውነት ዝም ብሎ አቀረበል። እንደውም የወንጌሉን ባለቤት አስቀድሞ ተናገረ። ይሄ ወንጌል የእግዚአብሔር ልጅ የጌታ የኢየሱስ ክርስቶስ ነው። ወንጌል ባለቤት አለው፣ የማንም አይደለም። ባለቤቱ ሕይወቱን አሳልፎ የሰጠው የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ነው። የማንም ግለሰብ አይደለም፣ የሰዎችም አይደለም። ወንጌሉ የእግዚአብሔር ልጅ የኢየሱስ ክርስቶስ ነው፣ የእግዚአብሔር የራሱ ነው። ስለዚህ በዚህ ላይ እኔ የምጨምረው ወይም የምቀንሰው ነገር የለም። እኔ ስፈልግ ላሰፋው፣ እኔ ስፈልግ ላጠበው፣ ወይም ሰዎች ሲፈልጉ ደግሞ የሆነ የሚያጣፍጥ ነገር ሊጨምሩበት እንደፈለጉ ሊያደርጉት አይችሉም። ወንጌል ባለቤት አለው። ባለቤቱ እንዳመጣው እንዳስቀመጠው መቅረብ አለበት። ለዚህ ነው ወንጌላዊ ማርቆስ የራሱን ስም ያላስቀደመው። የወንጌሉ ባለቤት ማን ነው? የእግዚአብሔር ልጅ ነው። ይሄ እግዚአብሔር ልጅ ማን ነው? የእግዚአብሔር ልጅ የእግዚአብሔር ቃል እንደሚናገር እሱ በመጀመሪያ በዮሐንስ ወንጌል ምዕራፍ 1 ላይ ሲናገር ምን ያለ መሰላችሁ? በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነው አንድስ እንኳ ያለ እርሱ አልሆነም ይልና በቁጥር 14 ላይ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ቃል የሚለው ጌታ ኢየሱስ ክርስቶስ ነው። ከመጀመሪያ ከእግዚአብሔር ጋር ነበረ፣ ራሱ እግዚአብሔር ነው። የሆነው ሁሉ በእርሱ ነው፣ ያለ እርሱ አንዳች አልሆነም። እሱ አምላክ ነው፣ ፈጣሪ ነው። የወንጌሉ ባለቤት ሰማያትና ምድርን የፈጠረ። እኛ ያለንባት ዓለም ትልቅ ነች ለኛ፣ ግን እዚህ ከምንኖርባት ዓለም የበለጡ ብዙ ግዙፍ የሆኑ ዓለማቶች አሉ። ከኛ ጋላክሲ ወጥተን ሌሎች ዓለማትን ብንሄድ እጅግ ሰፊ ናቸው። እነዚህን ሁሉ የፈጠረ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። የእግዚአብሔር ቃል የወንጌሉ ባለቤት ትልቅ ነው፣ ፈጣሪ ነው። እንደገና በዕብራውያን መልእክት ላይ ምን ይላል? ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል።
ጌታ ኢየሱስ ክርስቶስ የእግዚአብሔር አብ የክብሩ ነጸብራቅ ነው። ሁሉን በስልጣኑ ቃል የደገፈ እሱ ነው። ማንም ሳይሆን እሱ ነው በስልጣኑ ቃል የደገፈ። ይሄ ብቻም አይደለም፣ እሱ ዙፋን አለው። እንደገና በዚሁ ዕብራውያን መልእክት ላይ ምን ይላል? ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። ታውቃላችሁ የሰው ዙፋን ጊዜያዊ ነው። 20 ዓመት 30 ዓመት 40 ዓመት 50 ዓመት ከቆየም በጣም ትልቅ ነገር ነው። ነገር ግን የሱ ዙፋን ለዘላለም ነው። የመንግስት በትር የቅንነት በትር ነው። አመጽ የሌለበት ነው መንግስቱ። ደግሞ ጌታው አንተ ከጥንት ምድር መሰረት ሰማያዎችም የእጆች ስራዎች ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶቹ ከቶ አያልቁም። ኢየሱስ ክርስቶስ የወንጌሉ ባለቤት የእግዚአብሔር ልጅ ዙፋን አለው፣ መንግስት አለው። መንግስቱ የጽድቅ መንግስት ነው። ሰማያትና ምድር ያልፋሉ፣ ያረጃሉ፣ እንደ መጋረጃም ጠቅልሎ ያሳልፋቸዋል። እሱ ግን ለዘላለም የሚኖር አምላክ ነው። ስለዚህ የወንጌሉ ባለቤት የእግዚአብሔር ልጅ ነው። ስልጣን ያለው የእግዚአብሔር ልጅ፣ ሰማያትና ምድር የፈጠረ የእግዚአብሔር ልጅ ነው የወንጌሉ ባለቤት። እኔና እናንተ በጣም ልንጠነቀቅ የሚያስፈልግ ይሄ ወንጌል የማንም ሰው አይደለም። በወንጌሉ መዳን ሆኖልናል፣ መዳንም ይሆንልናል። ፈውስ መጥቶልናል፣ ፈውስም ገና ይሆንልናል። መጽናናት መጥቶልናል፣ ገናም መጽናናት እናገኝበታለን። ሆኖም ግን ባለቤት አለው። ባለቤቱም የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ሁለተኛ የወንጌሉ ባለቤት ኢየሱስ ነው። በሰው ስም ደረጃ ስንመለከት ስም ብዙ ጊዜ ወላጆች ደስ ያላቸውን ምኞታቸውን ተከትለው ለልጆቻቸው ስም ያወጣሉ። ወላጆች ታዋቂ ሰው በዛ እነሱ ባሉበት ዘመን ካለ የዛን የታዋቂ ሰው ስም ለልጆቻቸው ይሰጣሉ። አንዳንድ ጊዜ ደግሞ ቁጭታቸውን፣ ምኞታቸውን፣ ህልማቸውን አይተው ለልጆቻቸው ስም ይሰጣሉ። ግን ስም ከሰጡ በኋላ ያ የሰጡት ስም ለልጃቸው ወይም ለወንድ ልጅ ይሁን ወይም ለሴት ልጃቸው ያ የተሰጠው ስም ልጁን እንደ ስሙ አያደርገውም። ንጉሱ ተብሎ ልጁ ንጉስ አይደለም። ንግስት ተብላ ንግስት አይደለችም። ልዑል ተብሎ ልዑል አይደለም። ልዕልት ተብላ ልዕልት አይደለችም። አንዳንዱ ሽመልስ ይባላል። እንኳን ሰው ሊመልስ ቀርቶ አንድ ሰው እንኳን አይመልስም። እንደ ስማችን አይደለም እኛ ሰው። ነገር ግን ወደ ጌታችን ወደ ኢየሱስ ክርስቶስ ስም በምንመጣበት ጊዜ ኢየሱስ የሚለው በዕብራይስጡ ጆሹዋ የሚለው ወይም ኢያሱ የሚለው ስም ተመሳሳይ ነው። እግዚአብሔር ያድናል ማለት ነው። እግዚአብሔር ያድናል። ስለዚህ ለሱ የተሰጠው ስም እሱነቱን የሚገልጽ ነው። ኢየሱስ ስሙ ያድናል። የኢየሱስ ስም ያድናል። የወንጌሉ ባለቤት ኢየሱስ ያድናል። ስሙ ሲጠራ ሰዎች ከበሽታ ይፈወሳሉ። ስሙ ሲጠራ አጋንንቶች ይንቀጠቀጣሉ። በስሙ ስልጣን ከሰዎች ለቀው ሰዎች ነፃ እንዲወጡ ያደርጋቸዋል። ስሙ የእግዚአብሔር ቃል ሲናገር እንደሚፈስ ዘይት ነው። አጥንትን የሚያረሰርስ ያዘነን ልብ እንደገና የሚጠግን ስልጣን አለው ስሙ። የጌታ ኢየሱስ ክርስቶስ ስምና ባህሪው እሱነቱ ሊነጣጠል አይችልም። እርግጥም እንደ ስሙ አዳኝ ነው። ከምን ያድናል ጌታ ኢየሱስ ክርስቶስ? ከጥፋት ያድናል። አንድ ጊዜ ሰው እሱ በገባው በተረዳው በሃይማኖቱ በቅናት ተሞልቶ ቅዱሳንን ለማጥፋት ለማሳሰር በኢየሩሳሌም ያደረገው ጥፋት ሳያንሰው ወደ ደማስቆ በሚሮጥበት ጊዜ ጌታ ኢየሱስ ክርስቶስ በመንገድ ተገናኘ። ሳውል ሳውል ለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይበስብሃል ሲለው ሳውል ያን ጊዜ መሬት ላይ ወድቆ ጌታ ሆይ አንተ ማን ነህ አለው። አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። ቅዱሳኖች ሲሰደዱ ኢየሱስም አብሮ እንደተሰደደ ነውና በዛን ጊዜ ጌታ ሆይ አለ። ወዲያውኑ ጳውሎስ እስከዛሬ ድረስ አላወቀም ማን እንደሚያሳድድ። ስሙ ኃይል አለው፣ ብርቱ ነው፣ ለብርቶችም እንኳን አስፈሪ ነው። ስለዚህ ኃይለኛ የነበረው እኔ ሁሉን እችላለሁ ማሰር እችላለሁ የሚለውን ጳውሎስን በመንገድ ላይ ባገኘው ጊዜ መሬት ላይ ወደቀ። ከዚያ በኋላ ጌታ ሆይ ብሎ እንዲጠራም ደግሞ አደረገው። ግን የምህረት አምላክ ነው። ምን እንዳደርግ ትወዳለህ ብሎ ጳውሎስ በጠየቀው ጊዜ ወደ ከተማ በገባ ጊዜ የምታደርገውን ይነግርሃል ይነገርሃል አለው።
ከዛ ጊዜ ጀምሮ ይሄ ሰው ለማጥፋት ነበር የሚሄደው ለማሳር ነበር የሚሄደው ለመግደል ነበር የሚሄደው ኢየሱስ ግን ከጥፋት መንገድ ከኩነኔ መንገድ ከጨለማ መንገድ ከሰይጣን መንገድ መልሶ አዲስ ሰው አደረገው እግዚአብሔር ስም ብሩክ ይሁን በእውነት ኢየሱስ ያድናል ብዙ ሰዎች ከጨለማ ከክፋት ስራ ካቀዱት ሰው ለማጥፋት ራሳቸውን ለማጥፋት ሰው በሰው ቤት ላይ አንድ ሆነ አደጋ ለመፍጠር ካሰቡት የኢየሱስ ስም መልሶ ሰው አድርጓቸዋል ስሙ ያድናል ከሞት ያድናል ከኃጢአት ያድናል ከጥፋት ያድናል የጌታችን የኢየሱስ ክርስቶስ ስም ስልጣን አለው የወንጌሉ ባለቤት ኢየሱስ ስሙ ኃይል አለው በዚህ ኃይል እኔና እናንተ ካለንበት ሁኔታ መውጣት እንችላለን አንድ ጊዜ ከረጅም ጊዜ በፊት የሰማሁት ምስክርነት ነው በቻይና ውስጥ ነው ሚሽነሪዎች ሲያስተምሩ በልጅነቷ የሰማችው የኢየሱስ ስም አልጠፋባት ምን አንድ ጊዜ የሆነ ጫካ ውስጥ እንጨት እየለቃቀመ ሳለ ሳታስብ ነብር መጥቶ ላዋላይ ሊወርቅባት ድንገት አየች ነገር ግን ያ በልጅነቷ የሰማችው የኢየሱስ ስም ነው አፏ ላይ የመጣው ኢየሱስ ብላ ተጣራች ወዲያውኑ የሚገርመው ነገር አንድ ኃይለኛ የሆነ እጅ አፍንጫውን እንደመታው አይነት ነብሩ እሷ ላይ ዘሎ ሊወርቅባት የነበረችው ሴት ላይ ከሷ ተነስቶ ወደ ሌላ ቦታ ሄዶ ሲወርቅ አየችው በእውነት የኢየሱስ ስም ብርቱ ነው ወገኖች ይሄ የሚታይ ነብር ብቻ ሳይሆን የማይታይ የጥፋት ኃይል በኢየሱስ ስም ይሸነፋል ስሙ ኃይል አለው ጉልበት አለው ስንት ጊዜ ከመከራ ሰዎች ድነዋል ዛሬም ቢሆን ወገኖች በማንንም ስም አንድንም ሊያድንን የሚችል በሰማይና በምድር ልንድንበት የተሰጠን ስም የኢየሱስ ክርስቶስ ስም ነው የወንጌሉ ባለቤት ኢየሱስ አዳኝ ነው ከኃጢአት ያድናል ብዙ ጊዜ ሰዎች እኛ እንሞኛለን ራሳችንን ለመለወጥ ብዙ መጽሐፎች እናነባለን ከመጽሐፍ ከላይብረሪ መልካም ነው መጽሐፍ ማንበብ የተለያዩ ዕውቀት ያላቸው ሰዎች የተለያየ ፍልስፍና የሚከተሉ ሰዎች መጽሐፋቸው ዕውቀታቸው መገቤት ክፉ ነው ማለት አልችልም አይተን ክፉና ረጉ ለይተን የሚጠቅመውን ነገር መውሰድ የምንችል ከሆነ ዞሮ ግን የቱንም ያክል መጽሐፍ በእናንብ የኔና የእናንተን ህይወት አይለውጥም መድኃኒትም አይሰጠንም ብዙ የታወቁ ደራሲዎች አሉ አሁን ከታወቁ ደራሲዎች መካከል አንዱ ሼክስፒር ነው ብዙ መጽሐፎች አሉት ሼክስፒር ሁሉንም መጽሐፍ ብታነቡ እናንተን ከሞት ወደ ህይወት አያሸጋግራችሁም የእናንተን ኃጢአት ከእናንተ ላይ አያስወግድም ኢየሱስ ግን ኃጢአትን ያነጻል ስሙ መድኃኒትን ይሰጣል የትኛውም ትምህርት ቤት ገብተን የትኛውም ኮሌጅ ውስጥ ገብተን ዲግሪ ብንጭን ህይወታችን አይለወጥም ትንሽ ዕውቀት ልናገኝ እንችላለን ሰው በዲግሪ በትምህርት የሚለወጥ ቢሆን ኖሮ ይገርመኛል ብዙ የተማሩ ሰዎች ከአደጋ ከወንጀል ከጥፋት ይመለሱ ነበር እውነቱን ለመናገር እንደውም ትምህርታቸው ሌብነታቸውን ያራቀቀዋል ጥፋታቸውን ያራቀቀዋል አሁን በዎል ስትሪት ስንት የተማሩ አዋቂዎች ግን ሌብነታቸው ስንትና ስንት ቢሊየን ብር የሚያወድም ስላልተማሩ ነው ስለማያውቁ ነው የሚሰርቁት ያወቁ ነው የሚሰርቁት ዕውቀት ሰውን የሚለውጥ ቢሆን ኖሮ እነዚህ በምንም አይነት መልኩ ብዙ ሰዎችንም ማያከስሩም እነሱንም እዛ ጥፋት ውስጥ አይከቱ በአንድ ወቅት አንድ ሰው በዚህ በአሜሪካ ውስጥ $60 ቢሊዮን የሰዎች ገንዘብ አውድሞ አሁን እስር ቤት ነው የሚገኘው ይሄ ሰው ዝም ብሎ ተራ ያንድ ሰፈር ዱርያ አይደለም የተማረ ሰው ዕውቀት ያለው ሰው ዕውቀት ህይወትን የሚለውጥ ቢሆን ኖሮ ይሄ ሰው ሌባ አይሆንም ነበር የኢየሱስ ስም ግን ይለውጣል ወገኖች ኢየሱስ ሰው ያደርጋል ሌባውን ወንበዴው ሰው ያደርጋል ሰው ለማጥፋት የሚሮጠውን ሰው እንደው መልሶ ለሰው የሚያዘን ሰው ያደርጋል ስለዚህ የወንጌሉ ባለቤት ኢየሱስ የእግዚአብሔር ልጅ ስለሆነ ስልጣን አለው ስሙ በስሙ መዳን አለ አንድ ጊዜ ወደ ጌታ ኢየሱስ ክርስቶስ አራት ሰዎች አንድ የታመመን ብላቴና ተሸክመው መጡ ብዙ ሰዎች ቤቱን አካባቢው ሞልቶ ስለነበር ነገር ግን ጣራውን ነድለው በኢየሱስ ፊት አወረዱት በገመድ ነገር ግን በዚያን ጊዜ ኢየሱስ ባየው ጊዜ እንደዛ አለ ሰዎች ያመጡት ስለ ስጋዊ ህመም ነበር በሽባ ስለነበር እንዲፈወስ ነበር ያመጡት ኢየሱስ ግን ከዚያ የሚበልጥ በሽታ በህይወቱ አየ በልጁ ላይ እሱም ኃጢአቱ ነው ኃጢአት የሰራች ነፍስ እሷ ትሞታለች ስለሚል ጌታ ኢየሱስ አንተ ብላቴና ኃጢአትህ ተሰረየልሃል
እዛን ጊዜ ባጠገቡ የነበሩት የሃይማኖት መምህራን ፈሪሳውያን እንዴት አድርጎ ይሄ እግዚአብሔር ብቻ ነው ኃጢአትን የሚያሰረይ ምን ማለት ነው ስድብ ነው አሉ ግን ስድብ አይደለም ኢየሱስ ኃጢአትን ማሰረይ ይችላል ወገኖቼ ኃጢአትን በብዙ ሳሙና በብዙ ውሃ ብንታጠብ ለናነጻው በፍጹም አንችልም እኛ ሰዎች ደግሞ ኃጢአተኞች እንደሆነ እግዚአብሔር ቃል ይናገራል ኢየሱስ ግን ያነጻል እግዚአብሔር ወልድ ኢየሱስ ክርስቶስ የሰውን በደል ከሰው ያነሳል ስለዚህ የወንጌሉ ባለቤት በሚሰበክበት ጊዜ በሚቀርብበት ጊዜ ሰዎች ህይወታቸው ይለወጣል ሰውን ከአጋንንት ያወጣል ነፃ ያወጣል አንድ ጌታ ኢየሱስ ባህሩ ተሻግሮ ጌርጌሴኖን ወደሚባል አገር እንደሄደ እግዚአብሔር ቃል ይናገራል እዛ ሲደርስ በመቃብር ይኖር የነበር አንድ ሰው እንዳገኘ ከመቃብር ወጥቶም ደግሞ ሲገናኘው እግዚአብሔር ቃል ይመሰክራል ይሄ ሰው ከቤቱ የወጣው ከቤተሰቡ የወጣው ከህብረተሰቡ የወጣው ክፉ መንፈስ አጋንንቶች አድረውበት ነው ደግሞ እጅግ ብዙ የሆኑ ቁጥራቸው በሰው ደረጃ እጅግ ብዙ የሆኑ አጋንንቶች ነበር ያደሩበት ስለዚህ ይሄ ሰው ራሱን አያውቅም ራቁቱን ነው ያለው ይጮሃል ሌትና ቀን እንቅልፍ የለው ግን ኢየሱስ ሲመጣ ያ ሲያስጮህ የነበረ ነገር ዘሎ ሮጦ መጥቶ በጌታ በኢየሱስ እግር ስር ወደቀ የኢየሱስ ስም የእግዚአብሔር ልጅ አጋንንቶችን ይገዛል ከሰዎች ህይወት የጨለማን ጉልበት ነቅሎ አውጥቶ ሰዎችን ጤነኛ ያደርጋል ያ ሰው ኢየሱስ ነፃ ካደረገ በኋላ አርፎም ተቀመጠ ይላል የእግዚአብሔር ቃል እስከዛሬ ተቀምጦ የማያውቀው ሰው እረፍት ያልነበረው ሰው አረፈ ኢየሱስ ያሳርፋል ወገኖች ልብስም ለበሰ ይላል ቢለብስም ይቀደው ነበር ድሮ ክፉ መንፈስ ያስቀድደው ነበር ዛሬ ምን አልባት አንዳንዶቻችን እረፍት በህይወታችን የጠፋ ከከተማ ከሀገር አገር ከዚህ እዚያ ምንንከራተት ይሄንን በልጠን ማንጠገብ ይሄን በልጠን ማንረካሶች ምን አልባት በውስጣችን ክፉ ነገር ይኖር ይሆን ኢየሱስ ነፃ ያወጣል በምንም አይነት ሁኔታ ውስጥ የኢየሱስ ስም ስልጣን አለው በሰማይም በምድር ስልጣን ተሰጠኝ ብሎ እንዳለ ጌታ ኢየሱስ ስሙ ስልጣን አለው አንተ ነፃ ማውጣት ይችላል አንቺን ነፃ ማውጣት ይችላል እኔንም ነፃ አውጥቶኛል ነፃ የሚያወጣ አምላክ ነው የወንጌሉ ባለቤት ስለዚህ እኔና እናንተ ልክ ማርቆስ ራሱን ከማስቀደም ይልቅ የወንጌሉን ባለቤት የእግዚአብሔር ልጅ ኢየሱስን እንዳቀረበ በተለይ እኛ አገልጋዮች ማቅረብ ያለብን ይሄ ስልጣን ያለው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው ተከታዩን መልእክት በሚቀጥለው ሮብ ይዘን እንቀርባለን የወንጌሉን ባለቤት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የሕይወት ጌታና ዳኛ አድርጎ በመቀበል ዛሬው የእግዚአብሔር ልጅ ይቻላል ስለዚህ አብረን እንዲብለን እንጸልይ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወይ አቤቱ ኃጢአትና በደሌን ይቅር በለኝ የእግዚአብሔር ልጅም አድርገኝ ምሕረትን በእኔ ላይ አድርግ ስለ ስም ስትል አሜን የዕለቱን የቴሌቪዥን አገልግሎታችንን በዚህ ላይ ፈጸምን እስካሁን ድረስ አብራችሁን የቆያችሁ ወገኖች በሙሉ የእግዚአብሔር ባርኮት ጸጋና ምሕረት ከእናንተ ጋር ይሁን በሚቀጥለው አገልግሎታችን እስከምንገናኝ ድረስ የጌታ ጥበቃ አይለያችሁ በጌታችን በኢየሱስ ክርስቶስ አሜን